እሺ የመጀመሪያችን ክላስ የሚሆነው እንግዲህ የዲጂታል ኢሜጅ አናሊሲስ ዲጂታል ዳታ አኩዚሽን ነው። ዲጂታል ዳታ እንግዲህ አኳየር የምናደርግባቸው እዚህ ጋ የተዘረዘሩ ሳተላይቶች አሉ። ሞዲስ ከሞዲስ እንግዲህ ላንድ ሰርፌስ ቴምፕሬቸር እንደ ኤንዲቫይ አይነቶቹን እንወስዳለን። እነሱን ከወሰድን በኋላ እንግዲህ ዳታ ዳውንሎድ የምናደርግበት የመጀመሪያው መንገድ ዩኤስጂኤስ ነው። ዩኤስጂኤስ ኤክስፕሎረርን በዚህ መልኩ ከከፈትን በኋላ መጀመሪያ አካውንት ከሌላችሁ ሎጊን ትሉትና በዚህ መልኩ ያመጣላችኋል። እኔ ስላለኝ ሳይን ኢን የምለው እናንተ ግን ክሬት ኒው አካውንት ብላችሁ አካውንታችሁን ይከፍትላችኋል ማለት ነው። ከዛ ቀጥሎ እንደምታዩ ሰርች ክራይቴሪያውን ጋር እንሄድና የምንፈልገውን አይነት ሳተላይት ኢሜጅ እንመርጣለን። እዚህኛው እንደምታዩት የወርልድ ብሮዘር ሳተላይት ኢሜጁን ከፈትኩት። ከዛ ወደ ስተዲ ኤሪያው አካባቢ ትሄዱና ኤሪያ ኦፍ ኢንተረስታችሁን በዚህ መልኩ ታስገባላችሁ ማለት ነው። ኤሪያ ኦፍ ኢንተረስቱ ከገባ በኋላ እንግዲህ የቀኑን ሬንጅ ነው የምትመርጡት። እኔ ከጃንዋሪ 1 ጀምሮ እስከ ፌብሩዋሪ 15 17 ድረስ ያለውን ቀን መረጥኩለት። መንዞችን መቀነስ ትችላላችሁ። ማፈልጉትን መንዝ ማውጣት ትችላላችሁ። ክላውድ ከቨሩን ምናምን እሱን ማስወጣትም ትችላላችሁ። ከዛ ቀጥሎ እንግዲህ ዳውንሎድ ዳታ ሴቱን ዳውንሎድ ማድረግ ነው። በዚህኛው ኬዝ ለአንድ ሰዓት ዳታ ቼክ ካረኩ በኋላ ሪዛልት ላይ እሄዳለሁ ማለት ነው። ሪዛልት ስትሉት በዚህ መልኩ የተወሰኑ ሪዛልቶችን ያመጣላችኋል። ለአንድ ሰዓት ናይንም ጨምሮ እንደምታዩት ክላውድ ያላቸው ሰም ኤክስተንት ያላቸው አሉ። ፉትፕሪንቱን ቼክ እናደርገዋለን። እዚህ ጋር ፉትፕሪንቱ ለምንድነው የምንጠቅመው? እንግዲህ ኤሪያ ኦፍ ኢንተረስታችንን ሙሉ ለሙሉ ያካትታል የሚለውን እሱን ቼክ ለማድረግ እያንዳንዱ ዳታ ፉትፕሪንት ቼክ ማድረግ አለባችሁ። ከዛ ውጭ ክላውድ ከበሩ ደግሞ እናንተ ስተዲ ኤሪያ ላይ አለ የለም የሚለውን ቼክ ካደረጋችሁ በኋላ ዳውንሎድ ትሉታላችሁ ማለት ነው። በዚህ መልኩ ብዙ አይነት ኦፕሽኖች አሉ እዚህ ጋር ዳውንሎድ ማድረጊያ። ይሄኛው እንደምታዩት ልታወርዱ የምችሉትን የዝርዝር ዳታዎች ያሳያችኋል። ከፈለጋችሁ ኦን እና ኦፍ እያደረጋችሁ የማትፈልጉትን መተው ትችላላችሁ። በእኛ ኬዝ ግን ሙሉ ዳታውን ስለምንፈልገው ሙሉውን እናወርደዋለን። ፕሮዳክት ኦፕሽን የሚለው ላይ ስትነኩ እንደዚህ ይመጣላችኋል። ሙሉ ዳታው 980 ምናምን ሜጋባይት ነው። እንደምታዩት እያንዳንዱ ባንድ አለ። እሱን ዳውንሎድ አረጋለሁ ማለት ነው። እንግዲህ የምትፈልጉበትን ሎኬሽን መርጣችሁ እናንተ የምትፈልጉበት ፐርሰናል ኮምፒውተራችሁ ላይ ሴቭ ታደርጋላችሁ። እንግዲህ ዳውንሎድ አድርጎ ከጨረሰላችሁ በኋላ ዳታውን ኤክስፕሎር ወደ ማድረግ ነው የምትገቡት። ዚፕ ፋይል ስለሆነ መጀመሪያ ኤክስትራክት እናደርገዋለን በዚህ መልኩ። እንግዲህ ፋይላችን ኤክስትራክት ሆኖ ካለቀልን በኋላ ፎልደሩን እንከፍትና ዳታውን ኤክስፕሎር ማድረግ ነው። እዚህ ጋር እንዲመቸኝ በሊስት ስላድርገውና ፋይሉን ለማየት ዶት ኤክስቲ የምትል ፋይል አለች። እሷን በኖትፓድ ከፍታት አለው። እሷን ከከፈትኩ በኋላ እንግዲህ ይሄ ያወረድኩት ላንሳት ዳታ ፎርማቱ ምንድን ነው ጂኦቲፍ ነው የሚለውን አያለው። የተደረገበት ቀን አያለው። ከዛ ለፕሪ ፕሮሰሲንግ የሚጠቅሙ እነዚህ ሰን አዝሙት፣ ሰን ኢሊቬሽን እና ሰን ዲስታንስ የሚሉትን ዳታዎች ከዚህ ነው የምትወስዱት። ያው ለሌላ ጊዜ ወደዚህኛው ስለማንመለስ ሌላኛው ማፕ ፕሮጀክሽን ነው። ዩቲኤም አለ፣ ዳተም ነው፣ WJ84 አለ፣ ዞን 37 ነው አለ፣ ሴል ሳይዝ ወይንም ስፓሻል ሪዞሉሽኑ 30 ሜትር እንደሆነ እዚህ ጋር ያሳየኛል። ሌላኛው ደግሞ ለፕሪ ፕሮሰሲንግ የምንጠቀምበት እንግዲህ እንደ ሪፍሌክታንስ ማክሲመም እና ሚኒመም ቫሊዩ ላይ እያንዳንዱ ባንድ ተቀመጣለ። ሌላው ኳንታይዝድ ወይንም ይሄ ዲሰን ነምበር የምንለው ቫሊዩ ላይ እያንዳንዱ ባንድ የተቀመጣለ። እሱን ቼክ ታደርጋላችሁ ማለት ነው። ሌላኛው ዳታ እንግዲህ እዚህ ኤክስፕሎረር ላይ ያለው ሞዲስ እና ኢሞዲስ ዳታ ነው።
ይሄኛው ዳታ ለሰርፌስ ቴምፕሬቸር ኤንዲቪአይን ያካተተ ዳታ ነው። እንደምታዩት ከመረጥኩ በኋላ በዚህ መልኩ አየዋለሁ ማለት ነው። ሞዴስ ዳታ 2022 ላይ እንትን መደረግ አቁሟል። ስለዚህ የምታገኙት እዚህ ጋር ኢሞዴስ ዳታ ብቻ ይሆናል ማለት ነው እንጂ ሞዴስ ዳታ ምናልባት ከ2022 በፊት ያለውን የምታገኙት። ሌላኛው እንግዲህ የዲሳሊቬሽን ሞዴል ዳታ ነው። እዚህ ጋር ኤክስፕሎረር ላይ ያሉት ዲሳሊቬሽን ሞዴል ዳታዎች ምናልባት ለእኛ ሰርች ክራይቴሪያ የሚሆን አይደሉም። እንደምታዩት ነው ሪዛልት እያለ ነው ያለው። ምንድነው ሌላ ቦታ ላይ ለምሳሌ እነዚህ እንደዚህ ሲሆንባችሁ ምንድነው እነዚህ ዳታዎች ወይ ፍሪ አይደሉም፣ አለዛ ደግሞ በእኛ ስተዲ ኤሪያ ወይም በእኛ ሰርች ኤሪያ ላይ ያለ ዳታ የለም ማለት ነው። ያ ኤሪያ ላይ እነዚህ ሳተላይቶች ዳታ የላቸውም ማለት ነው። በዛ መልኩ እንድትወስዱት ነው። ግን ሌላ ኦፕሽኖች አሉ አወርድባቸው ዲጂታሊቬሽን ሞዴል ዳታ። ሌላኛው ሁለተኛው ሳይት እንግዲህ ኮፐርኒከስ ብሮዘር ነው። ይሄ የኢሮፒያን ሳተላይቶች ዳታ እንትን የሚያደርጉበት ነው። ኮፐርኒከስ ብሮዘር ብላችሁ ትገቡና ጉግል ላይ በዚህ መልኩ ሳይቱን ይከፍትላችኋል። ይህንን ይመስላል። ሎጊን ነው የምታደርጉት መጀመሪያ። አሁንም እዚህ ጋር ዩዘር ያስፈልጋችኋል። እኔ ኦልሬዲ ስላለኝ ባለኝ ሎጊን አደርጋለሁ። እናንተ ግን ሬጅስተር ብላችሁ ፍሪሊ ሬጅስተር ታደርጋላችሁ ማለት ነው። እንደዚህ ከከፈተላችሁ በኋላ ከፈለጋችሁ የካንትሪ ቦርደር ሊጨምርላችሁ ማድረግ ትችላላችሁ። እዚህ ጋር ቀጥታ ወደ ሳይታችሁ ወይንም ወደ ስተዲ ኤሪያችሁ ነው የምትሄዱት። ከዚህ በኋላ ስተዲ ኤሪያችሁን ካገኛችሁ በኋላ እንግዲህ ሪጅን ኦፍ ኢንተረስታችሁ ወይም ኤሪያ ኦፍ ኢንተረስታችሁ ከፈለጋችሁ በፖይንት አለ እዛ በላይን በፖሊጎን ክሬት ማድረግ ትችላላችሁ። እኛ በፖሊጎን በዚህ መልኩ ክሬት እናደርገዋለን። ከዛ በኋላ ዴቱን ሴት ማድረግ ነው። እንግዲህ ሬንጅ ማድረግ ትችላላችሁ፣ አንድ ቀን ማድረግ ትችላላችሁ። እኛ አንድ ቀን እናደርገውና በዚህ መልኩ ዝርዝር ዳታዎቹን ያመጣልናል። ለምሳሌ ፎልስ ከለር ትሉ ከለር አለው፣ ኤንዲቪአይ አለው፣ የሞይስቸር ኢንዴክስ አለው፣ የተለያዩ ዳታዎች ናቸው ያሉት። እነሱን ታያላችሁ። ከዛ ውጭ ዝርዝሮቹ ደግሞ በብዙ አይነት ዳታዎች አሉ። ሴንቲኔል 2፣ ሴንቲኔል ኤ1 የሚባሉ ዳታዎች አሉ። እነሱን ታያላችሁ። ለምሳሌ ኤንዲቪአይ ዳታውን እዚህ ጋር ስከፍተው በዚህ መልኩ ቪቴሽን ዳታውን ያመጣልኛል ማለት ነው። ይህን ዳውንሎድ ለማድረግ እዚህ ጋር ትመጡና ታደርጋላችሁ። ዳታ ታይፑ መቀየር አለባችሁ፣ ቲፍ ማድረግ አለባችሁ። ሌላው ጂፒጂ ከሆነ ፕሮጀክሽን አይኖረውም። ሌላው እዚህ ጋር የምታስተካክሉት ፕሮጀክሽን ሲስተም ነው። ደብሊውጂኤስ ማድረግ ትችላላችሁ፣ አይና ማድረግ ትችላላችሁ። ሜጀር ሪዞሉሽኑን በዛው መልኩ መጨመር ትችላላችሁ ማለት ነው። ከዛ በኋላ ዳውንሎድ ትሉታላችሁ። በዚህ መልኩ ዳውንሎድ ያደርግላችሁና እሱን መውሰድ ትችላላችሁ ማለት ነው። መጠቀም ትችላላችሁ ኤንዲቪአይ ዳታችሁን። ከዛ ውጭ ትሩ ከለሩን ብናየው እንደምታዩት እዚህ ጋር ክላውድ ከቨር ስላለው ኔክስት እለዋለሁ። ይሄኛው ሞር የተሻለ ይመስለኛል። ሌላ የቀጣዩ እንዴት ዳታ ለማየት ማለት ነው። ከዛ ቀጥሎ እንግዲህ የተለያዩ ዳታዎች ናቸው ያሉት። እዚህ ጋር ሰርች ኦፕሽንም አለው። ለምሳሌ ዲሳሊቬሽን ሞዴል ዳታ ከፈለጉ በዚህ መልኩ ሰርች ያደርግና የተለያዩ አይነት 30 ሜትር 90 ሜትር ሪዞሉሽን ያላቸው አሉ። እዚህ ጋር ስትመጡ ደግሞ 10 ሜትር ሪዞሉሽን ያላቸው ዳታዎች አሉ ማለት ነው። እሱን ከመረጥኩ በኋላ ቀጥታ ሰርች እለዋለሁ ከታች በዚህ መልኩ ያመጣልኛል ማለት ነው። ዲሳሊቬሽን ሞዴል ዳታውን ይህንን ቀጥታ ዳውንሎድ እለዋለሁ። 30 ሜትር ሪዞሉሽን ያለው ዲሳሊቬሽን ሞዴል ዳታ ነው። በዚህ መልኩ ዳውንሎድ ያደርግልኛል ማለት ነው። ሲጨርስ እሱን ፋይሌ ላይ ወስዳለሁ።